መጽሐፍ ምዕራፍ 2 ቁጥር 12 ጀምሮ ያለው የእግዚአብሔር ቃል እስቲ ሙሉና ምን ይላል? ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ የዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱ ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በራሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈው የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማሩ በሰው ዘንድ የተሰወረው በሚፈርድ ቀን ይሆናል። አንተ ግን አይሁዳዊ ብትባል፣ በሕግ ብትደገፍ፣ በእግዚአብሔር ብትመካ፣ ፍቃዱንም ብታውቅ፣ ከሕግም ተምረ የሚሻለውን ፈትነ ብትወድ፣ በሕግ የእውቀትና የእውነትን መልክ ስላለ የዕውሮች መሪ፣ በጨለማም ላሉት ብርሃን፣ የሰነፎች አስተማሪ፣ የሕፃናትን መምህር እንደሆነ በራስ ብትተማመን፣ እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህ። ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ሕግን ብታደርግ መገረዝስ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው የሕግን ሥርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? ከፍጥረቱ ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍን መገረዝ ሳለ ሕግን በመተላለፍ በአንተ ይፈርዳል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። እግዚአብሔር ይባርክ። በዚህ ክፍል በግልጽ ሐዋርያው ጳውሎስ ለሮሜ ሰዎች የጻፈው ምዕራፍ 2 ቁጥር 12 ጀምሮ ያለው የእግዚአብሔር ቃል በዚህ ክፍል የሚናገረው በጥብቅ ስለ ሕግ ነው። በጥብቅ የሚናገረው ስለ ሕግ ነው። ስለ ሕግ ብቻ ሳይሆን የሚናገረው ስለ ኃጢአትም አጥብቆ ይናገራል። ሐዋርያው ጳውሎስ ምዕራፍ 2 ቁጥር 12 ጀምሮ በደንብ ስሙ። የሚናገረው ስለ ሕግ ነው፣ በጥብቅ ይናገራል። ቀጥሎ ደግሞ ስለ ኃጢአት ምዕራፍ 2 ቁጥር 12 ጀምሮ ከ20 ጊዜ በላይ ስለ ሕግ ይናገራል። ሕግ የሚባለው ዘዳግም መጽሐፍ ምዕራፍ 5 አንብቡ። እንደገና የናዝሬቱ ጌታ ኢየሱስ ማቴዎስ መጽሐፍ ምዕራፍ 5 እስከ ምዕራፍ 7 ላይ ሙሉ ስለ ሕግ ይናገራል። በብሉይ ኪዳንም ሕግ አለ፣ በአዲስ ኪዳንም ሕግ አለ። በብሉይ ኪዳን የተጻፈው ሕግ ምን አይነት ሕግ ነው ካላችሁ፣ ለገደለው ዓይን ላጠፋው ምን አድርግ? ዓይን አጥፋ። እያንዳንዷን አትግደል፣ አታመንዝር፣ አትስረቅ፣ የባልንጀራህን ሚስት ምን አታድርግ፣ አትመኝ የተባለ እያንዳንዱ የተዘረገው የተጻፈው ሕግ ትእዛዝ እጅግ ከባድ። የናዝሬቱ ጌታ ኢየሱስ በአዲስ ኪዳን በሶስት ቃል ነው ይህን ሕግ ያጸናው። በአዲስ ኪዳን የሚጋለ፣ በብሉይ ኪዳን የሚጋለ። በዚህ ክፍል ምንድነው ሐዋርያው ጳውሎስ ስለ ሕግ ክሊል አድርጎ ያስቀመጠው ነገር ምንድነው? በብሉይ ኪዳን ዘመን በሙሴ ዘመን እግዚአብሔር ለእስራኤላውያን የሰጠው ሕግ ሰዎችን ሊያድን አልቻለም። ሕግ የሚለው ቃል ራሱ ትእዛዙ ምንድነው ትርጉም የሚለው እናያለን። ስለዚህ በጊዜ ሐዋርያ ጳውሎስ ይህን በሚጽፈው ሰዓት ሁለት አይነት ሰዎች ይኖራል። በጊዜ እየኖሩ ነበሩ። ሁለት አይነት ሰዎች ናቸው። ሕግን የማያውቁ አሕዛቦችና ሕግን የሚያውቁ አይሁዶች ናቸው። ሕግ የሌላቸው አሕዛቦችና ሕግ ያላቸው አይሁዶች ናቸው። እነዚህ ሕግ የሌላቸው እንዴት ይኖራሉ? ሕግ ያላቸውስ እንዴት ይኖራሉ? የሚለው በዚህ ክፍል እየተናገረ ነው ጳውሎስ። ሕግ የሌላቸው ምን ይሆናሉ? ሕግ ያላቸው ምን ይሆናሉ? የሚለው ግልጽ አድርጎ አስቀምጧል። ቁጥር 12 ላይ ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ምን ይሆናል? ይጠፋል።
እጆቻችሁ ከፍ አድርጉና እግዚአብሔር ሆይ እርዳኝ በሉ እስቲ። እነዚህ አሕዛቦች እነማን ናቸው ካላችሁ ኪዳን የሌላቸው ሰዎች ናቸው። ለእግዚአብሔር ቃል የሚቃረኑ ሰዎች ናቸው። የእግዚአብሔርን ሕዝብ የሚቃወሙ ናቸው። ስለ እግዚአብሔር ሕግ የማያውቁ ናቸው። እነማን ናቸው የሚባለው? ከእግዚአብሔር ሕዝብ ውጪ የእግዚአብሔር ሕዝብ የሚባለው እነማን ናቸው ካላችሁ ከአብርሃም ጀምሮ ያለው ሕዝብ። እስቲ አንድ ጊዜ ጩኹና የኪዳን ሰው ነኝ በሉ። እነዚህ የአብርሃም ዘሮች፣ ከአብርሃም ቀጥሎ ይስሐቅ አለ፣ ከይስሐቅ ቀጥሎ ያዕቆብ አለ፣ ከያዕቆብ ቀጥሎ 12ቱ ነገዶች አሉ። እነዚህ 12ቱ ነገዶች የይሁዳ ወገኖች አይሁዶች ናቸው። እነዚህ አይሁዶች ወይም እስራኤላውያን ሕግ አላቸው። እንደገና በተቃራኒ የእስራኤል ሕዝብ ተቃዋሚዎች አሞናውያን የሚባሉ አሕዛቦች አሉ። ፈሪሳውያን የሚባሉ አሉ። ኢያቡሳውያን የሚባሉ አሉ። እነዚህ ሕግ የሌላቸው ናቸው። በጣም የሚገርመው እነዚህ አይሁዶች ምን ይሆናሉ ካላችሁ አብዛኛው ነገሮቻቸው ሕግ ያውቃሉ፣ ግን ያለ ሕግ የሚኖሩ ናቸው። ሕግ ጠንቅቆ ይረዳሉ፣ ግን ያለ ሕግ ይኖራሉ። ቀጥሎ ደግሞ አሕዛቦች ሕግ የላቸው፣ እንደፈለጉ የሚኖሩ ናቸው። ዛሬ ታዲያ በደንብ የሚናገረው የመጀመሪያ ፖይንት አድርጌ የሚያስተምረውና የሚናገረው ነገር ብኖር እነዚህ ሕግ ያላቸውና ሕግ የሌላቸው ምን ይሆናሉ የሚለውን አብረን እናያለን። ሕግ ማለት ራሱ ምን ማለት ነው? በመጽሐፍ ቅዱስ ሕግ ማለት እግዚአብሔር ሰዎችን የሚያስተዳድርበት ፈቃዱን የሚገልጥበት ከኃጢአት የሚከለክልና ለጽድቅ የሚያዝ በቃል ኪዳን የተሰጠ መመሪያና ስርዓት ነው። ሕግ ማለት በመጽሐፍ ቅዱስ ውስጥ ሕግ ማለት እግዚአብሔር ሰዎችን የሚያስተዳድርበት ፈቃዱን የሚገልጥበት ከኃጢአት የሚከለክልና ለጽድቅ የሚያዝ በቃል ኪዳን የተሰጠ መመሪያና ስርዓት ነው። ሕግ ማለት መመሪያና ስርዓት። ሕግ ማለት ኃጢአትን በማሳወቅ ሰውን ወደ ክርስቶስ ይመራል። ወደ ክርስቶስ ይመራል። ስለዚህ የመጀመሪያ ፖይንት አድርጌ የሚያነሳው ሐሳብ ብኖር ኃጢአትን የሚያደርጉ አሕዛቦች ይጠፋሉ ይላል እግዚአብሔር ቃል። አንደኛና የመጀመሪያ ይሄን ነው የምናየው። ሕግ የሌላቸው ኃጢአትን የሚሰሩ አሕዛቦች ይጠፋሉ። ሮሜ መጽሐፍ ሄዳችሁ 1:18 ካነበባችሁ ታገኙታላችሁ። ኃጢአትን የሚያደርጉ ሕግ የሌላቸው መጽሐፍ እያለ ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 18 እስከ 19 ያለውን የእግዚአብሔርን ቃል አንብቡ። ሌላ ደግሞ በዛው ክፍል ሮሜ መጽሐፍ ምዕራፍ 2 ቁጥር 12 ቅድም ያነበብነው ክፍል ታገኙታላችሁ። እግዚአብሔር ሕግ የሌላቸውን ይጠፋሉ እያለ ነው። ያለ ሕግ የሚኖሩ ይጠፋሉ። ሕግ ያላቸውስ ምን ይሆናሉ የሚለው በቃም በሚቀጥለው እናያለን። ሕግ የሌላቸው አሕዛቦች መጽሐፍ እያለ ነው ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ምን ይሆናሉ ይላል? ይጠፋሉ። ያለ ሕግ ኃጢአት የሚያደርጉ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ የእግዚአብሔርን ቃል አንብቡ። ተዘጋጁትና ስላልተዘጋጁት ይናገራል። የተዘጋጁት ሙሽራው መጣ ገባ፣ ያልተዘጋጁት ደግሞ በር ሲያንኳኩ እናንተ ጊዜና ሰዓቱን የማታውቁ ከኔ ራቁ ንቁ እያለ ሲናገር ታገኙታላችሁ። የናዝሬቱ ጌታ ኢየሱስ በምሳሌ እያስተማረ ነበር። እነዚህ አሕዛቦች በእግዚአብሔር አምሳል ቢፈጠሩ እንኳን ሕሊናቸው እያወቀ ኃጢአት ያደርጋሉ። ለዛ ባለፈው ምዕራፍ ላይ ሲናገር ነበር። እያወቁ ጣዖትን ያመልካሉ። ጥጃ ስለው ያመልካል። እንጨት ሲያገኙ እንጨት ላይ ያመልካል። አሁን ኢትዮጵያና ከኢትዮጵያ ውጪ ኮካ ላይ የሚያመልኳል፣ ዋርካ ላይ የሚያመልኳል፣ ዛፍ ላይ የሚያመልኳል። እግዚአብሔር ፈጣሪ ሆን እንደሆነ ግን ሕሊናቸው ያውቃል። እነዛ ይጠፋሉ እያለ ነው የሚናገረው። ልጸልይላችሁ። ከእግዚአብሔር መንገድ የሚያስተው ለዘላለም ይመታ። እጆቻችሁ ከፍ አድርጉና እግዚአብሔር እርዳኝ በሉ እስቲ። ድምጻችሁ ይሰማ። እግዚአብሔር እርዳኝ በሉ እስቲ። እነዛ ኃጢአትን የሚያደርጉ እነዛ ምን ይሆናሉ እያለ ነው? ይጠፋሉ። ጠፍሮች ናቸው። ሮሜ መጽሐፍ ምዕራፍ 2 ቁጥር 12 አንብቡ። የእግዚአብሔር ቃል እየተናገረ ያለ ሕግ ኃጢአትን ያደረገ ሁሉ ያለ ሕግ ደግሞ ምን ይሆናሉ? ይጠፋሉ። ሕግ አለ የተጻፈው። በዚያው እነዚህ ሰዎች ማድረግ ያለባቸው ነገር ምንድነው? አሕዛቦች ካላችሁ ፈራ እግዚአብሔር ያስፈልጋቸዋል። እግዚአብሔርን ሊፈሩ ይገባል። ኪዳን ባይኖራቸው እንኳን የተጻፈው ነገር ባይኖር እንኳን ሕሊናቸው ጠንቅቆ ያውቃል። ምን እያልኩ ነው? የመጀመሪያ ያነሱ ያለው ሐሳብ ምንድነው? ቁጥር 15 ላይ እግዚአብሔር ሰው ምን ይላል? ታነባለህ። ሕግ የሌላቸው አሕዛብ ከባህሪያቸው የሕግ ትእዛዝ ሲያደርጉ
ከባህሪያቸው የሕግ ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸው እርስ በራሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። የሕግ ሥራ ያሳያሉ። ሕሊናቸው ያውቃል ማለት ሕግን ለማያውቁ ስለ አሕዛቦች አይደለም ዛሬ እያወራለሁ ስላንተ። ሕግ ላላቸው ምን ይሆናል የምለውን ይመጣለሁ። ብዙውን ጊዜ የእግዚአብሔር ቃል ወይም የእግዚአብሔር መንፈስ በውስጣችን ቁጭ ብሎ አታደርግ ፎልት አትስራ እያለ የስህተት መንገድ ላይ እንድንናቃል። ተው አሁንም ተው የምልሽን ነገር ታይ። አታድርግ የምለውን አታድርግ፣ አትፈጽም የምለውን አትፈጽም። እግዚአብሔር መልእክት እየሰጠኝ ነው፣ ደጋግሜ ልናገር። መንገድ የሚያስተው መንፈስ ለዘላለም ይመታ። ጩሁና ይመታ በውስጥ። ስለዚህ እየተናገርኩ ያለው ነገር ምንድነው? ሕግ የሌላቸው ኃጢአትን የሚሰሩ አሕዛቦች ምን ይሆናሉ? ይጠፋሉ እያለ ነው መጽሐፍ። ላለመጥፋት መፍትሄው ምንድነው ካላችሁ እየተናገርኩ ነው። ሰው በእግዚአብሔር አምሳል ስለተፈጠረ ሕሊናው እያወቀ ኃጢአት ሊያደርግ አይገባም። ኃጢአት አለመስራት፣ እግዚአብሔር የማይፈልገውን ቃሉ የማይፈቅደውን አለማድረግ። አሕዛቦች እነዛ ኪዳን የሌላቸው ኃጢአትን ያደርጋል። ቀኝ እጆቻችሁ ብድግ አድርጉና እግዚአብሔር እርዳኝ በሉ እስቲ። ጥቅስ እሰጣችኋለሁ። ሁለተኛ ቆሮንቶስ 5:11 ታነባላችሁ። ሁለተኛ ቆሮንቶስ 5:11፣ ቲቶ 1:15፣ ሮሜ 1:18 እስከ 19፣ ሁለተኛ ቆሮንቶስ 1:12 ቤታችሁ ላይ በደንብ አንብቡ። ምን እንደሚያስፈልግ ክሊር አድርጎ ይናገራል። ሁለተኛ ሐሳብ በዛው ክፍል ይናገራል። ሕግን የማይጠብቁ አይሁዶች ይፈረድባቸዋል። ሕግን የማይጠብቁ ቁጥር 12 ላይ ታገኙታላችሁ። ቁጥር 12 ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋልና። በሕግ ምን ይሆናል? ይፈረድባቸዋል። ስለዚህ ሕግን የማይጠብቁ አይሁዶች ምን ይሆንባቸዋል? ይፈረድባቸዋል። ሕግን የማይጠብቁ ሕግ የሌላቸው አሕዛቦች ይጠፋል። መጥፋትና መፈረድ ይለያያል። አሁን ታርዷል። በቃ ስለ እግዚአብሔር መንግስት ተስፋ የለውም እንደ እንስሳት። እኛ ደግሞ አይሁዶች በነገራችን ላይ የዳንን አሕዛቦች ነን። ከአብርሃም የተገኘ እስራኤላውያን ናቸው፣ አይሁዶች ናቸው። እነዚህ አይሁዶች የዳኑት አይሁዶች በሙሴ ሕግ የተጻፈው ሕግ አለ። ሕግ እያለ ሕግን የማይጠብቁ እነዚህ አይሁዶች ምን ሆንባቸዋል እያለ ነው? ይፈረድባቸዋል። በጣም የሚገርም ነው። ይፈረዳል፣ ግን ለማይጠብቁ ለአይሁዶች ይፈረዳል። ዛሬ በደንብ እንድታውቁ የሚፈልገው ነገር ምንድነው? በብሉይ ኪዳን ሕግ ስለማያድን በሙሴ ጊዜ የተጻፈው 10ቱ ትእዛዛቶች አሉ። እነዚህ ትእዛዝ ሕግ ነው የሚባለው። እነዚህ ሕግ የሰው ልጅ ስለማያድን እግዚአብሔር አብ አንድያ ልጁ አንዱን ሰውን አንድያና አንዱ ይለያል። አንድያ ማለት ፊተኛም የሌለ ኋለኛም የሌለ ማለት። አንድ ማለት የሆነ ተከታይ ያለው ወይም የሚቀድመው አለው ወይም የሚቀጥለው አለው ማለት ነው። አንድያ ልጁ በአብ ዘንድ ራሱ ዋና ሰራተኛ የሆነው የክብር ዙፋን የያዘው አለልክ ከብሮ የነበረው አለልክ ተዋርዶ በዛች በድንግልቱ በማርያም በኩል ብላቴና መስሎ የከበረው ተዋርዶ በማይሆን ውርደት ስፍራ መከራ ተቀብሎ የነበረው ሕግ ሊያድነን ስላልቻለ ጸጋና ክብር ይዞ አሜን ወደ እናንተና ወደ እኔ መጥቷል። ዛሬ ልጸልይላችሁ በፈሰሰው ደም አሜን ነፃ ማውጣት ይሁንላል። ከብሮ የነበረው ተዋርዶ በጣም የሚገርማችሁ በአብ ዘንድ ዋና ሰራተኛ ነበር። በአብ ዘንድ ዋና ጠበቃ ነበር። በአብ ዘንድ ስፍራ የነበረው ራሱ ጌታ ነበር። በጣም የሚገርማችሁ ብላቴና ሆኖ መጣ። ነገስታትን አንበረከከ። ክብር ለጌታ ይሁን። ብላቴና ሆኖ መጣ። ምድር ላይ የነበረውን ኃጢአትን አራገፈ። ዛሬም ልጸልይላችሁ በደሙ ነፃ ማውጣት ይሁንላችሁ። ድምፃችሁ ከፍ አድርጉና ከዛሬ ጀምሮ በሉ በእኔ ላይ በሉ እስቲ የገዘፈው በሉ ኃጢአት በሉ እስቲ በኢየሱስ ደም በሉ ከኔ ላይ በሉ እስቲ ይነሳል በሉ። አሜን። ከዛሬ ጀምሮ ገለል ይላል። ተዋርዶ መከራ ተቀብሎ ደሙን አፍስሶ እኔና እናንተን ሊያድን
የናዝሬቱ ጌታ ኢየሱስ ወደዚህ ምድር መጣ። በግ ይዞ ይመጣል፣ በሬ ይዞ ይመጣል። ሀብታሙ ያለው ሲያመጣ ደሃዳው ይቸገራል። ዶሮ ይዞ ይመጣል፣ ወፍ ይዞ ይመጣል። አደገኛ የሕግ ዘመን ነበር። ያ ሁሉ ዛሬ ገለል ብሏል። አሜን። ያ ማለት ሕግ ተሽሯል ማለት አይደለም። እነዚህ አይሁዶች በጣም የሚገርማችሁ በሰንበት የሚደጋግሙ ቃል አለ። ሕግ ያውቃል፣ ፈሪሳውያንም ጠንቅቆ ያውቃል፣ ግን በጣታቸው አይነኩም ይላል የእግዚአብሔር ቃል። እነዛን ሐዋርያው ጳውሎስ ይናገራል። ለነዛ አይሁዶች ምን እያለ ነው ካላችሁ፣ ሕግን ያውቃሉ ግን ሕግ አይጠብቁም። ስለዚህ ምን ይሆንባቸዋል? ይፈረድባቸዋል። እግዚአብሔር ከፍርድ ይጠብቃል። አሜን። ቀኝ እጆቻችሁ ከፍ አድርጉና እግዚአብሔር እርዳኝ በሉ። ድምጻችሁ ይሰማ። እግዚአብሔር እርዳኝ በሉ። የእግዚአብሔር ቃል እስቲ የእግዚአብሔር ሰው ገላትያ 3:10 በፍጥነት ታወጣለህ። ከሕግ ሥራ የሆኑት ሁሉ በርግማን በታች ናቸውና። እዩት፣ ሕግ በጊዜ ነበረው ከሕግ በታች የሆኑት እነዛ ከሕግ ስር የነበሩት በእርግማን ስር ናቸው ያለ እግዚአብሔር ቃል እናገራል። እሺ በሕግ መጽሐፍ በተጻፈ ሁሉ ጸንቶ የማይኖር የማያደርግ ሁሉ የተረገመ ነው ተብሎ ተጽፏልና የማያደርግ ሕግን የማይጠብቅ የተረገመ ነው ይላል። ሕግን የማይጠብቁ አይሁዶች ደግሞ ይፈረድባቸዋል። በነጩ ዙፋን ቁጭ ያለው የናዝሬቱ ጌታ ኢየሱስ ሊፈርድ እየጠበቀ ነው። ዛሬ ታዲያ እግዚአብሔር እየተናገረ ያለው ነገር ምንድነው? ሕጉን እንጠብቃለን ወይስ አንጠብቅም? ራሳችሁን በደንብ ቼክ አድርጉ። ሕግ ማለት የእግዚአብሔር ቃል አድርግ አታድርግ ያለ ነገር፣ ፈጽም አትፈጽም ያለ ነገር። አምላኪን እግዚአብሔርን ምን አድርግ ማለት ስለ ባልንጀራ ይናገራል። በአዲስ ኪዳንም ስለ ባልንጀራ ይናገራል። ባልንጀራን እንደራሴ አድርግ ምን አድርግ ነው? ውደድ። ዮሐንስ ሲናገር ወንድምን የሚጠላ ይላል ምንድነው? ነፍሰ ገዳይ ነው። ነፍሰ ገዳዮች የእግዚአብሔር መንግስት አይወርሱም። የናዝሬቱ ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 44 ላይ አንብቡ። የእግዚአብሔር ቃል ምን ይላል ካላችሁ በዛው ክፍል ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ የሚጠሏችሁን ምን አድርጉ ይላል? ውደዱ። የሚጠሏችሁ ማቴዎስ ወንጌል ምዕራፍ 5 44 ነው። የሚጠሏችሁን ውደዱ፣ የሚረግሟችሁን ምን አድርጉ? መርቁ። የሚረግሟችሁ መርቁ፣ ለሚያሳድዷችሁ ደግሞ ጸልዩ። ለአሳዳጅ ለሚጠላኝ ሰው ጸልይ። መጽሐፍ እያዳለው ጸልይ። የሚጠላን ውደድ ነው። ሕግን ለማይጠብቁ አይሁዶች ለእስራኤላውያን ምን ይሆናል? ይፈረዳል። ስለዚህ ይፈረድብናል። ሕግ መጠበቅ ግዴታ ነው። በቃሉ እንውጣ፣ በቃሉ እንመላለስ። ግን ሕይወታችን ሳይለወጥ እዚህ ደርሰናል። እግራችሁ ሲወጣ የሆነ ታምር ይሆናል። ሕግን የማይጠብቁ ማለት ሕግን የማይጠብቁ አይሁዶች ይፈረድባቸዋል ማለት የእግዚአብሔርን ቃል ሕግ የማይጠብቅና በቃሉ ጸንቶ የማይኖር ይፈረድባል ማለት ነው። ጸንቶ የማይኖር ለማምለጥ ምን ያስፈልገናል ካላችሁ በቃሉ ጸንቶ መኖር። ከፍርድ ለማምለጥ እንዳይፈረድብን የሚያደርገን ምንድነው ካላችሁ ሕጉን መጠበቅ፣ እንደ ቃሉ ማውጣት መግባት። እግዚአብሔር ዛሬ እየተናገረኝ ነው። በጌታ በኢየሱስም ከሚመጣው ፍርድ እግዚአብሔር ይጠብቃል። ገላትያ መጽሐፍ ምዕራፍ 3:10 ቤት በደንብ ታነባላችሁ። እኔ ይህን ሁሉ እየተናገርኩ ያብራራው ካየት ሰዓቱ ስለማይበቃ ይህን ልናገር። ገላትያ 3:10 አንደኛ ቆሮንቶስ 9:21 አንደኛ ቆሮንቶስ 9:21 ሮሜ 2:14 እስከ 16 አሁን ባነበብነው ክፍል ማለት ነው። ሮሜ 2:14 እስከ 16 እንደገና ሮሜ 7:7 እስከ 11 ገላትያ 2:16 እስከ 19 እንዴት ከፍርድ ማምለጥ እንዳለብን በግልጽ የሚናገር ክፍል ነው። ቤታችሁ ላይ በደንብ ታነባላችሁ። ሶስተኛ ሐሳብ እግዚአብሔር ሰው መጨረሻ ላለችውን ሐሳብ ታነባለ። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና በግልጥ በስጋ የሚደረግ መገረዝም በስጋ የሚደረግ መገረዝ አይደለም። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝ በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ስለዚህ ሶስተኛ ሐሳብ አድርጌ የሚያነሳው የልብ ግርዘት ምንድነው ካላችሁ በመንፈስ ቅዱስ ኃይል መቀደስ ማለት ነው። በመንፈስ ቅዱስ ኃይል መቀደስ ማለት ነው። እግዚአብሔር አብርሃም ጋር ኪዳን ካደረገ በኋላ አብርሃም የተገረዘውን እያነሱ ይኮንናል። ለዛ ሐዋርያው ጳውሎስ መገረዝ በስጋ የሚሆን አይደለም፣ በስጋ የልብ መገረዝ ነው። በመንፈስ ቅዱስ ኃይል መቀደስ ነው እያለ እየተናገረ ነው።
እነዚህ በጣም የሚገርማችሁ በጊዜ ነበሩ አይሁዶች ምን ይላሉ ካላችሁ እነዛ አሕዛቦችን ዙሪያቸው ለነበሩትን አለመገረዛቸውን እያነሱ ይኮንናል፣ ያወራል። እናንተ ያልተገረዛችሁ እንዲህ የሆናችሁ ምናምን እያሉ ይናገራል። በሰንበት ቀን ሕጋቸውን በየቃሉ ይደጋግማል፣ ያወራል፣ ግን ኃጢአት ይሰራሉ። ፈሪሳውያን ጻፊዎች ከነዚህ ከአይሁድ ወገን የወጡ ናቸው። ቀራጮችም ከአይሁድ ወገን የወጡ ናቸው። እነዚህ ሰዎች ምን ያደርጋሉ ካላችሁ እየደጋገሙ እነዛን አሕዛቦችን እየኮነኑ ምን ያደርጋሉ ካላችሁ ኃጢአትን ያደርጋሉ። ጳውሎስ ስለዚህ ምን እያለ ነው ካላችሁ ሮሜ ላይ ላሉ አይሁዶችም እንደገና በእስራኤል ሀገር ለሚኖሩ በይሁዳ ምድር ለሚኖሩ ይህን ትምህርት እየጻፈ ነው። ለእኔም ለእናንተም እየተናገረ ነው። ስለ መገረዝ አታንሱ። መገረዝ ተገርዞ እንኳን የሰው ልጅ ግርዘት እንኳን ቢሆንለት ኃጢአት የሚያደርግ ከሆነ ይፈረድበታል እያለ ነው። ዛሬም ልጸልይላችሁ በኢየሱስ ክርስቶስ መንገድ የሚያስተው መንፈስ አሜን ለዘላለም ይመታ። ጩና ይመታ በርስቴ በመንፈስ ቅዱስ ኃይል የምንለወጠው ጊዜ መቼ ይሁን? እግዚአብሔር እየተናገረኝ ነው። ልባችሁ ላይ የከበደባችሁ ነገር ዛሬ እንከባለላል። አሜን። እግዚአብሔር ይፈርዳል። ምን በሚያደርጉት? ኃጢአትን በሚያደርጉት እግዚአብሔር ይፈርዳል። ምን በሚያደርጉት? የእግዚአብሔርን ሕግ በማይጠብቁት ላይ አጨብጭቡ ብዬ እልል በሉ ብዬ እልል በል ብለን ሙዚቃ ከፍተን እንዲያደርግ ብለን ዘለን ማየት በጣም ቀላል፣ ግን ፍርድ እየጠበቀን። ፍርዱ ምንድነው ካላችሁ የእግዚአብሔርን ሕግ አለመጠበቃችን ነው። የእግዚአብሔር ሕግ ምንድነው ካላችሁ መጽሐፍ አታድርግ ያለውን በማድረግ የምንጠብቅ ከሆነ ሕግ ፍርድ እየጠበቀን ያነሳው ነበር። ባልንጀራን እንደ ራስህ አድርገህ ውደድ እያለ ነው እግዚአብሔር። እኛ ግን ይፈረድብናል። ማን? አይሁዶች ሕግ ያለን ምን ስንሆን ሕግ የማንጠብቅ ከሆነ እንደ ቃሉ የማንወጣ ከሆነ ባለፈው እያወራሁ ነበር። ያለፈው ሳምንት ምን እያልኩ ነው ካላችሁ እግዚአብሔር በማን ላይ ይፈርዳል ብዬ አንስቻለሁ። እግዚአብሔር የሚፈርደው በሰው ላይ ሳያይ በሚፈርዱት ላይ እግዚአብሔር ምን ይሆናል ብያለሁ? ይፈርዳል። ደግሞ ሰው የዘራውን ያንኑ ምን ያደርጋል? እዛው በነበርክበት ቦታ ምን ይሆናል ካል ከቃሉ ጋር የምትኖር ከሆነ ምን ይሆናል ካል ነገር እየሰፋ እየበዛ ነው የሚሄደው። አሊያ ግን ድጋፍ እየፈለክ ነው የምትኖረው። ዛሬ እየተናገርኩ ያለው እነዚህ ሮሜ መጽሐፍ በጠቃላይ ያለው ዝርዝር ሐሳቡ ይሄን ነው የሚናገረው። ለዛ ነው ባለፈው ምዕራፍ 1 ቁጥር 28 አካባቢ እግዚአብሔርን ለማውደድ እግዚአብሔር ለማወቅ ባልፈለጉት መጠን ለማይረቡ አይምሮ አሳልፎ ምን አደረገ? ሰጠ። ሲምፕል ነገር ማሰብ። የነ ጳውሎስ ጨርቅ ክርስቶስን ነው የሚመሰክረው። የነ ጴጥሮስ ጥላ ክርስቶስን ነው የሚያሳየው። የነ ጳውሎስ ጨርቅ ተቆራርጦ በሚሄድበት ቦታ ስራ ነው የሚሰራው። እባክህ ልጸልይልህ። እግዚአብሔር እየተናገረኝ ነው። ከዛሬው ቀን የተነሳ ከቃሉ ጉልበት የተነሳ በሕይወታችሁ ላይ ናውጥ ሳይሆን ለውጥ ይሆናል። ማዳባዲያ ቦሶክራቲ ለባላባሳከራ አሜን እያላችሁ ተቀበሉ። ብዙ ዓመት ቤተ ክርስቲያን ተመላልሰናል። 2018 እግዚአብሔር ለሌላው ምሳሌ ትሆናለህ እያለ ነው። ከበርግልኝ ይችላል በዳባዲያ ቦሶክራቲ አላባ ሄራቲያና ረባገንደገ ቦሶክራቲ ለባ ዛሬ የሚሰብከው ይሄ ቃል እንዲህ